ሰማዩ ገና አልተገለጠም። የአዲስ አበባ ክረምት እንደተለመደው የድሆችን ጎጆ በብርድ ሊቀጣ ወስኖ የተነሳ ይመስላል። ቀጨኔ ሰፈር በቆርቆሮዎች ንክኪ በተሰራችው ጠባብ ቤት ውስጥ አበበች የደረቀ እንጨት እየለቀመች እሳት ለማያያዝ ትታገላለች። ጭሱ ቤቱን ሞልቶታል። ነገር ግን ከጭሱ ይልቅ የኑሮ የመታፈን ስሜት ይበልጥ ይተናነቃታል። በአልጋው ላይ ባሏ ታደሰ እንደ አሮጌ አልጋ ብረት ሲንገጫገጭ ይሰማል። ሳሉ ከሳምባው ሳይሆን ከነፍሱ የሚወጣ ይመስላል። የሳምባ ነቀርሳ ህመም አልጋ ላይ ከዋለው 2 ዓመት አለፈው። የቤቱ ምሰሶ እርሱ ነበር። አሁን ግን ምሰሶው ተሰበረ፣ ጣራውም ተዳፈ። አበበች በእርጥብ እንጨት የተለኮሰውን እሳት እያራገበች ከትናንት የተረፈችውን እርሾ ከተቀመጠበት ማሰሮ ተመለከተች። እርሾ ለዳቦ መነሻ ነው። ያለ እርሾ ዳቦ አይቦካም። ነገር ግን ለአበበች ሕይወት እርሾ ማለት ሌላ ነበር። የድህነት እርሾ፣ የትናንቱ ችግር ለዛሬ የሚተርፍበት፣ የዛሬው እጦት ለነገ የሚቦካበት አዙሪት። የ10 ዓመቱ ልጃቸው ጫላ ከተጠቀለለበት አሮጌ ብርድ ልብስ ስር ወጣ። የትምህርት ቤት ዩኒፎርሙ ባተሌ ሆኗል። የጉልበቱ ቦታ ተበስቶ በሌላ ጨርቅ ተጠቅሟል። ሆዱ ባዶውን ነው። ነገር ግን ዓይኖቹ ውስጥ የነገ ተስፋ አለ። እማዬ ዛሬ ደብተር ይገዛልኝ ይሆን ሲል ጠየቀ፣ ድምፁን አጥፍቶ። አባቱ እንዳይሰማው ፈርቶ ነው። አባቱ መድኃኒት እንደሚያስፈልገው ያውቃል። አበበች እምባዋን በጭሱ ሰበብ ጠራረገች። ዛሬ ሽንኩርቴን ሸጬ እገዛልሃለሁ ልጄ፣ ሂድ ተማር አለችው። ውሸት ነበር። ሽንኩርቷን ብትሸጥ የምታገኘው ገንዘብ ለታደሰ መድኃኒት እንኳን አይበቃም። ግን የተስፋ ፍርፋሪ ልጁን እንደሚመግበው ታውቃለች። ጫላ በባዶ ሆዱ ቦርሳውን አንግቦ ወጣ። አበበች ደግሞ ጉሊት የምትዘረጋበትን መደብ ተሸክማ ወደ አስፓልት ወረደች። ዝናቡ ያከፋል። እያንዳንዱ የዝናብ ጠብታ በልቧ ላይ እንደ ችንካር ይወጋታል። የዛሬው ዝናብ ማለት ማንም ሰው ጉሊት ላይ አይቆምም ማለት ነው። ማንም ካልቆመ ደግሞ ማታ ጫላ የሚበላው ታደሰ የሚውጠው የለም። ቀኑን ሙሉ ዝናቡ አላባራም። አበበች በላስቲክ ተጠቅልላ ጥቂት ቃሪያና ቲማቲም ይዛ መንገደኛውን ትማጠናለች። አንድ ዘመናዊ መኪና እሷ ጋር ሲደርስ ቆማ። መስኮቱ ተከፈተ። አንዲት የደመቀች ሴት ቲማቲሙ ስንት ነው አለች። 50 ብር እማማ፣ የሐራጅ ነው አለች። አበበች እየተንቀጠቀጠች ውይ ወደዳል፣ 40 ብር ከሆነ ስጪኝ አለች ሴትየዋ። አበበች አመነታች። 10 ብር ማለት ለእሷ የጫላ 2 ደብተር ነው። ግን ካልሸጠችውስ ቲማቲሙ ይበሰብሳል። እሺ ውሰዱት አለች በስብራት። ሴትየዋ ቲማቲሙን ተቀብላ መስታወቱን ዘጋች። የመኪናው ጎማ ጭቃ ረጭቶባት አለፈ። አበበች ጭቃውን ጠራርጋ 40 ብሯን በጨርቅ ቋጠረች። ማታ ወደ ቤት ስትመለስ ቤቱ ጭጭ ብሏል። የታደሰ ሳል አይሰማም። ልቧ ለቅጽበት ቆመ። በሩን በርግዳ ገባች። ታደሰ ተኝቷል፣ ግን ትንፋሹ በጣም ደክሟል። አበበች አለ በሾክሽክታ። ወይ የኔ ዓለም አጠገቡ ተንበረከከች። ደከመኝ፣ ማረፍ ፈለጉ። ጫላን አደራ የድህነቱን እርሾ አታውርሺው አስተምሪው አለና ዓይኖቹ ተከደኑ። ያለ መድኃኒት፣ ያለ ምግብ፣ ያለ ተስፋ የኖረው ታደሰ በዛች የጨለማ ምሽት አረፈ። የድህነት እርሾ ግን አልሞተም። እንዲያውም አበበች ላይ መላው ሸክም ሲወድቅ እርሾው መቦካት ጀመረ። ለቀብር የወጣው ወጪ አበበችን ባዶ እጄን አስቀራት። ያለችውን የቤት ዕቃ ሸጠች። ጎረቤቶች አዋጥተው የቀብር ሥነ ሥርዓቱን አስፈጸሙ። አሁን የቀረው እሷ፣ ጫላ እና ባዶ ቤት ናቸው። ጫላ ትምህርት ቤት መሄዱን አቆመ። እናቱ አትሂድ አላለችውም፣ ግን በባዶ እግሩ በባዶ ሆዱ ያለ ደብተር መሄድ አሳፈረው። ይልቁንም የሊስትሮ ሳጥን ተሸክሞ አደባባይ መዋል ጀመረ። አንድ ቀን ማታ ጫላ 10 ብር ይዞ መጣ። እማዬ ዳቦ ግዥበት አላት። አበበች ልሄን አየችው። የትምህርት ቤት ቦርሳውን በሊስትሮ ሳጥን ቀይሮታል። እጆቹ በቫርኒሽ ጠቁረዋል። የታደሰ አደራ ትዝ አላት። እርሾውን አታውርሺው ያለው ትዝ አላት። ግን ምን ታድርግ? ረሃብ ከክብር በላይ ይጮኻል። ክረምቱ ሲወጣ ሌላ መርዶ መጣ። ለልማት ይፈልጋል ተብሎ ቤታቸው ላይ ቀይ ምልክት ተደረገበት። በ3 ቀን ውስጥ እንዲነሱ ታዘዙ።
ካሳ የሚሰጠው የካርታ ቤት ላላቸው ብቻ ነው። እና አበበች ግን ጨረቃ ቤት ውስጥ ነበር የሚኖሩት። በሦስተኛው ቀን ቡልዶዘሩ መጣ። አበበች የባሏን ፎቶ እና የጫላን የድሮ ደብተሮች ይዛ በለቅሶ ተማጸነች። ማንም አልሰማትም። የቆርቆሮ ቤታቸው በደቂቃዎች ውስጥ አፈር ሆነች። ትዝታቸው፣ መጠለያቸው፣ የታደሰ አልጋ ሳይቀር ተደመሰስ። በዛች ምሽት አበበችና ጫላ ፕላስቲክ ዘርግተው በአንድ ሕንፃ ስር አደሩ። ዝናብ አልነበረም፣ ግን ብርዱ አጥንት ይሰብር ነበር። ጫላ እናቱን ተጠግቶ ተኛ። ማዬ አታልቅሺ፣ እኔ ሥራና ቤት እገዛልሻለሁ አላት። አበበች ግን መልስ አልነበራትም። ታደሰም እንደዚህ ነበር የሚላት፣ እሷም ለእናቷ እንደዚህ ነበር የምትለው። ነገር ግን ምንም አልተቀየረም። አበበች ወደ ሰማይ ተመለከተች። ጨረቃ በደመና ተጋርዳለች። የድህነት እርሹ ማለት ይህ ነው። ከትውልድ ትውልድ የሚሸጋገር፣ አባትን ገድሎ ልጅን ወደ መንገድ የሚያወጣ፣ እናትን ባዶ እጅ የሚያስቀር ክፉ የእጦት በሽታ። ዛሬ ማታ የምትጋግረው እንጀራ የላትም፣ ግን ለልካ ያስቀመጠችለት ብቸኛው ቅርስ ይህ የድህነት እርሹ ሆነ። ጫላ እንቅልፍ ወሰደው። በሕልሙ ትልቅ ዶክተር ሆኖ አባቱ ሲያድን ይታየዋል። አበበች ግን የልካ እጅ ላይ ያለውን የሊስትሮ ቀለም እያየች የእርሾው መቦካት እንደቀጠለ ተረዳች። ነጋ፣ ግን ለነሱ ፀሐይ አልወጣችም። ወራት ነጎዱ። የአዲስ አበባ ጎዳና ለጫላ እና ለአበበች አዲስ መኖሪያ፣ አዲስ ቤት ሆነ። ነገር ግን ይሄ ቤት ግድግዳው ንፋስ፣ ጣራው ሰማይ፣ ወለሉ ደግሞ ቀዝቃዛ ሲሚንቶ ነበር። ጫላ አሁን የድሮ አይን አፋር ልጅ አይደለም። ጎዳናው አስተምሮታል። የሊስትሮ ሳጥኑን ይዞ ሲዞር ደንበኛ ለመጥራት መጮህ፣ ከሌሎች ሊስትሮዎች ጋር ለቦታ መገፋፋት እና የፖሊስን መኪና ሲያይ መሮጥን ለምዷል። ያ የዋህ የልጅነት ፊቱ በፀሐይ ተጠብሶ በአቧራ ተሸፍኖ ያለ ዕድሜው የጎልማሳ መልክ ይዞ ነበር። አበበች ግን እየጠወለገች ነበር። የቀጨነው ቅዝቃዜ ባይኖርም የጎዳናው አቧራና የሌሊቱ ቁር እያመመነመናት መጣ። ጉሊት ለመዘርጋት ሞክራ ነበር፣ ነገር ግን ሕገወጥ ንግድ እየተባለች ደጋግማ ተባረረች። ዕቃዋን እየተቀማች ስትቸገር በመጨረሻ ተስፋ ቆረጠች። አሁን ሥራዋ ሕንፃ ስር ተቀምጣ የሚያልፈውን ሰው እጅ ማየት ሆነ። ስለ መብርሃን፣ ስለ መድኃኔ ዓለም እያለች ስትለምን ድምፅዋ የራሷ አይመስላትም። ድሮ ባሏን አስተካክላ የምትሸኘው ያቺ ብርቱ ሴት አሁን የሰውን ፊት ማየት እያፈረች አንገቷን ትደፋለች። የድህነት እርሾ ኩራቷን ሰብሮ በላው። አንድ ቀን ከሰዓት በኋላ ጫላ ፒያሳ አካባቢ ጫማ ሲጠርግ ዋለ። ሥራ ቀዝቅዟል። ያገኘው 5 ብር ብቻ ነው። ሆዱ ይጮኻል። አጠገቡ ጋሽዬ የሚባል ዕድሜው ከጫላ በ3 ዓመት የሚበልጥ የጎዳና ልጅ መጣ። ጋሽዬ ጫማ አይጠርግም፣ ሥራው ሌላ ነው። አንተ ፋራ አለ ጋሽዬ እየሳቀ የጫላን ባዶ ሳጥን እያየ። አንተ ገና በሊስትሮ ትቀለዳለህ? እናትህ እኮ በረሃብ ልትሞት ነው። ጫላ ደነገጠ። ምን ላድርግ ታዲያ? ጋሽዬ ወደ ኪሱ ገባና አንድ ዘመናዊ ስልክ አወጣ። አየህ፣ ይሄን አሁን በሰከንድ ውስጥ ነው የነጠቅኩት። ቢያንስ 500 ብር ይሸጣል። የሊስትሮ ሥራ የጅል ነውና ተከተለኝ፣ እኔ ያሳይሃለሁ። ጫላ አመነታ። የአባቱ ምክር ትዝ አለው። የድህነት እርሾን አታውርሺው ያለው መስረቅ እርሾውን ማቡካት ነው። ነገር ግን የእናቱ የከሰመ ፊት በዓይነ ሕሊናው መጣ። ትናንት ማታ እራት አልበላችም። ሳሏ ደግሞ እንደ አባቱ እየጠነከረ መጥቷል። እሺ ለጫላ በውስጡ እየተንቀጠቀጠ። የሞራል ጥያቄ በረሃብ ሲመታ መልሱ ዝምታ ይሆናል። ጋሽዬ እና ጫላ ተክለ ሃይማኖት አካባቢ ወደሚገኝ ታክሲ ተራ ሄዱ። እቅዱ ቀላል ነበር። ሰዎች ታክሲ ለመጋፋት ሲሯሯጡ ጫላ የሰዎችን ትኩረት ሲሰርቅ ጋሽዬ ኪስ ያወጣል። ወይም በተቃራኒው አንዲት ወፍራም ሴት ቦርሳቸውን አንጠልጥለው ታክሲ ሊገቡ ሲጣደፉ ጫላ አያቸው። ጋሽዬ በዓይኑ ጠቀሰው። ጫላ ልቡ ከደረቱ ሊወጣ ይመታል። ቀስ ብሎ ተጠጋ። እጁን ወደ ሴትየዋ ቦርሳ ሰደደ። ጣቶቹ የቦርሳውን ዚፕ ነኩ። በዛ ቅጽበት አንዲት መኪና ጡሩምባ አሰማች። ጫላ በድንጋጤ እጁን ሲሰበስብ ሴትየዋ ዞረው አዩት። አንተ ሌባ ብለው ጮኹ። ሕዝቡ ተሰበሰበ።
ጫላ መሮጥ ፈለገ፣ ግን እግሮቹ ክዱት። አንድ ወጠምሻ ሰውዬ አንገቱን ያዘው። እነዚህን አረም ማጥፋት ነው አለና በጥፊ አጨለበት። ጫላ ወደቀ። የሊስትሮ ሳጥኑ ተፈረካከሰ። ጋሽዬ በጊዜ ጠፍቷል። ሕዝቡ በጫላ ላይ ውርጅብኝ አወረደ፣ ምራቅ፣ ስድብ መታ። ጫላ እያለቀሰ እርቦኝ ነው፣ እናቴ ታማብኝ ነው አለ። ግን ማንም አልሰማውም። በመጨረሻ አንድ ሽማግሌ ገላግለው ለቀቁት። ጫላ ተጎሳቁሎ ፊቱ አብጦ ልብሱ ተቀዳዶ እናቱ ጋር ሲመለስ መሸት ብሏል። የያዘው ብርም የሊስትሮ ሳጥኑም የለም። ባዶ እጁን። አበበች ሊሄንስ ታየው ደነገጠች። ከተጠቀለለችበት ብርድ ልብስ ለመውጣት ሞከረች፣ ግን ጉልበት አልነበራትም። ጫል ምን ነካ? ማነው የመታህ? ብላ አለቀሰች። ጫላ እናቱ እቅፍ ውስጥ ገብቶ ተንሰክስኮ አለቀስ። ስለ ስርቆቱ አልነገራትም። ወድቄ ነው እማዬ አላት። ግን አበበች ታውቃለች። የልፌ ዓይን ውስጥ የነበረው የንጽሕና ብርሃን ጠፍቷል። በምትኩ የፍርሃትና የጭካኔ ጥላ አጠላበት። በዚያች ምሽት አበበች ትኩሳት አቃጠላት። ቀዝቃዛው ሲሚንቶ እሳቱን አላበረደውም። ጫላ እናቱን አቅፎ ተቀመጠ። የሆዱን ረሃብ ረሳው። አሁን የገባው ነገር ቢኖር ድህነት ክብርን ብቻ ሳይሆን ነፍስንም እንደሚያቆሽ ነው። አበበች በቃላት ሳይሆን በተቆራረጠ ትንፋሽ ተናገረች። ጫል ነገ ወደ ጤና ጣቢያ ውሰደኝ። እዚህ መሞት አልፈልግም። ጫላ ኪሱን ዳበሰ። ባዶ ነው። ጤና ጣቢያ ለመሄድ ታክሲ፣ ካርድ ማውጫ፣ መድኃኒት፣ ሁሉም ገንዘብ ይፈልጋሉ። የጋሽዬ ምክር እንደገና በአእምሮው መጣ። ለመኖር መጥፎ መሆን አለብኝ። ሌሊቱ አለፈ። ንጋት ላይ ጫላ አንድ ውሳኔ ወሰነ። እናቱን ለማዳን ሲል አባቱ የጠላውን እናቱ የፈራችውን መንገድ ለመከተል። የድህነት እርሾ ቦክቶ ሊጡ ተዘጋጅቷል። የሚጋገረው ግን የሕይወት ዳቦ ሳይሆን የመራራ ሕይወት ቂጣ ነበር። ጫላ ጠዋት ተነስቶ እናቱን ተመለከተ። ተኝታለች፣ ግን እንቅልፍ አልነበረም። ራሷን ስታለች። ጫላ እምባውን ጠረገ። ወደ ጎዳናው ወጣ። በዚህ ጊዜ የሊስትሮ ሳጥን አልያዘም። እጁ ላይ ያለው ስለት ያለው ትንሽ ቢላዋ ነበር። ድህነት የነገ ዶክተር የመሆን ሕልም የነበረውን ልጅ ዛሬ በጎዳና ላይ ወደሚገኝ ወንጀለኛ ቀየረው። እርሾው ተቡክቶ አለቀ። የአዲስ አበባ ፀሐይ ብልጭ ብላለች፣ ነገር ግን ለጫላ ቀኑ ጨለማ ነበር። እጁ ላይ የያዘው ቢላዋ ከልቡ ምት ጋር አብሮ ይርገበገባል። ቦታው ቦሌ መድኃኔዓለም አካባቢ ነው። ዘናጮች የሚመላለሱበት፣ የናጠጡ መኪኖች የሚቆሙበት። አንዲት ወጣት ሴት ሞባይሉን በጆሮዋ ይዛ እየሳቀች ስትሄድ አየ። ውድ ስልክ ነው። ይህን ስልክ ከሸጠ እናቱን ያክማታል፣ ምግብ ይገዛላታል። ልቡ አድርገው አለው። ሕሊናው ተው አለው። ግን የእናቱ የጣር ድምፅ ከሕሊናው ጩኸት በለጠ። ጫላ ተፈናጠረ። የሴትየዋን ቦርሳ ይዞ ወጪ አደረገ። ሴትየዋ በድንጋጤ ጮኸች። ስልኩ ወደቀ። ጫላ ስልኩን አንስቶ መሮጥ ጀመረ። ሌባ ሌባ የሚል ጩኸት ተከተለው። ከኋላው የሰዎች ሩጫ ይሰማዋል። ልቡ ሊፈነዳ ነው። እግሮቹ ግን የሞትና የሽረት ሩጫ ይሮጣሉ። እናቱ እንድትኖር እሱ መሮጥ አለበት። አንድ ጠባብ ጓሮ ውስጥ ገብቶ ተደበቀ። ትንፋሱ እስኪመለስ ጠበቀ። ማንም አልተከተለውም። ስልኩን አየው። አዲሱ የአይፎን አይነት ነው። እጆቹ ይንቀጠቀጣሉ። ይህ ስልክ ለእሱ ስልክ አይደለም፣ የእናቱ ሕይወት ነው። ወዲያውኑ ወደ ጋሽዬ ሄደ። ጋሽዬ ስልኩን ሲያይ አይኑ በራ። ጎበዝ ተማሪ አልኩህ እኮ ትችላለህ አለ ጋሽዬ ትከሻውን እየመታ። ቶሎ ብር ስጠኝ፣ እናቴ ጋር መሄድ አለብኝ አለ ጫላ በጥድፊያ። ስልኩ ዋጋው ከ30,000 ብር በላይ ያወጣል። ጋሽዬ ግን 5,000 ብር ወርውሮለታል። ለጫላ ግን 5,000 ብር የሰማይ ስጦታ ነው። ብሩን ጨብጦ ወደ ፋርማሲ ሮጠ። ጠንካራ የህመም ማስታገሻ፣ ግሉኮስ እና ወፍራም ብርድ ልብስ ገዛ።
ከዛም ትኩስ ሾርባ ሰርቶ በኪስ ከረጢት ያዘ። ቆይኝ እማዬ፣ ደርሻለሁ። ዛሬ ትድኛለሽ፣ ዛሬ ትበያለሽ እያለ በውስጡ ያወራል። የሠራው ወንጀል ጸጸት ተሰማው፣ ግን እናቱ ስትድን እንደገና ንስሐ እገባለሁ ብሎ አሰበ። ጫላ ወደሚተኙበት ሕንፃ ስር ሲደርስ ልቡ እንደ አዲስ መምታት ጀመረ። ቦታው ከተለመደው ውጪ ጸጥ ብሏል። ሌሎች የጎዳና ተዳዳሪዎች ተሰብስበው የሆነ ነገር ያያሉ። ጫላ ሰዎቹን እየገፋ ገባ። እማይ ብሎ ጮኸ። አበበች እንደተጠቀለለች ተኝታለች፣ ግን እንቅስቃሴ የለም። አጠገቡ የነበረች አንዲት የጎዳና ሴት ጫላን አየችው። ዓይኖቿ እንባ አርግዘዋል። ጫል፣ የኔ ልጅ አለች ሴትየዋ በሐዘን አፍዳችኋል። ጠዋት ላይ ነው ትንፋሽ ያጣረችው። ጫላ የያዘውን መድኃኒት እና ሾርባ ለቀቀው። የፕላስቲክ ከረጢቱ ተበጥሶ ትኩሱ ሾርባ ቀዝቃዛው ሲሚንቶ ላይ ፈሰሰ። ልክ እንደ ጫላ ተስፋ ሁሉም ነገር ፈሰሰ። ወደ እናቱ ተጠጋ። ብርድ ልብሱን ገለጣቸው። የአበበች ዓይኖች ግማሽ ተከፍተዋል። ያ ሁሉ ስቃይ፣ ያ ሁሉ ረሃብ፣ ያ ሁሉ ውርደት አብቅቷል። ፊቷ ላይ ግን የሕመም ስሜት ይታያል። እስከ መጨረሻው ሰከንድ ድረስ ሊፈን እየጠበቀች እንደነበር ያስታውቃል። እማ ተነሽ፣ ብር አመጣሁልሽ፣ መድኃኒት ገዛሁልሽ፣ ተነሽ። ጫላ እናቱን እያናወጠችው የ5,000 ብሩን ኖቶች አውጥቶ ደረቷ ላይ በተናቸው። ይኸው ብር፣ ይኸው ምግብ፣ እባክሽ ተነሽ። አበበች ግን መልስ የላትም። የድህነት እርሾ ቦክቶ ተጋግሮ ለመጨረሻው ጉዞ ስንቅ ሆኗታል። ፖሊሶች መጡ። የሴትየዋን ስልክ የሰረቀውን ልጅ እየፈለጉ አልነበረም። የመጣው የሬሳ መኪና አብሮ የሚያስከብር ፖሊስ ነው። ጫላ ግን ፖሊሶቹ ሲያይ ደነገጠ። በወንጀል የቆሸሸ እጁን፣ በሞት የቀዘቀዘች እናቱን እና መሬት ላይ የተበተነውን የደም ገንዘብ አየ። የሬሳ ሳጥን ወረደ። የአበበች አስከሬን እንደ ማንኛውም የማንዘርሽ ሬሳ ተወርውሮ ተጫነ። ጫላ አብሮ ለመሄድ ፈለገ፣ ግን አንዱ ፖሊስ ገፋ አደረገው። ለማዘጋጃ ቤት ደውለናል፣ እነሱ ይቀብሯታል፣ አንተ እዚህ ዞር በል አለው። መኪናው ሄደ። ጫላ ብቻውን ቀረ። አባቱን ወሰዱበት፣ ቤቱን አፈረሱበት፣ አሁን ደግሞ እናቱን ነጠቁት። የቀረው ነገር ቢኖር በኪሱ ያለው ቢላዋ እና መሬት ላይ ያለው ገንዘብ ብቻ ነው። ዝናብ መዝነብ ጀመረ። የፈሰሰው ሾርባ ከዝናቡ ጋር ተቀላቅሎ ታጠበ። ጫላ ከመሬት ላይ ብሩን ለቃቀመ። አሁን ይህ ብር መድኃኒት አይገዛም፣ ምግብ አይሆንም። አሁን ይህ ብር አደንዛዥ ዕፅ መግዣ ይሆናል። ለመርሳት፣ ሁሉም ነገር ለመርሳት። በዚያች ምሽት ጫላ ለመጀመሪያ ጊዜ ማሽተት ጀመረ። ጋሽዬ አጠገቡ ተቀምጦ ያበረታተዋል። አየህ ጫላ፣ ዓለም ጨካኝ ናት፣ አንተም ጨካኝ መሆን አለብህ፣ አታልቅስ። እናትህ አርፋለች፣ አሁን ተራው ያንተ ነው አለው። ጫላ ወደ ሰማይ ተመለከተ። የድህነት እርሹ፣ አባቱ ፈርቶት የነበረው ያ እርሹ ዛሬ ሥራውን ጨረሰ። አንድ ንጹሕ ልጅ ሞተ፣ አንድ አደገኛ ወንጀለኛ ተወለደ። እናትየው በመቃብር አረፈች፣ ልጁ ግን በሕይወት እያለ ሲኦል ገባ። ነገ ሌላ ቀን ነው። ለአዲስ አበባ ነዋሪዎች መደበኛ ቀን። ለጫላ ግን ከዚህ በኋላ ቀኑም ሌሊቱም አንድ ነው። ታሪኩ ይህንን ይመስላል። ተፈጸመ።